ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከረማችሁ። ዛሬ ደግሞ ይዘንላችሁ የመጣነው እንደምታዩት ጽድት ተደርገው የተሰሩ በላሚኔትድ ኤችዲኤፍ በሚባለው የተሰሩ ለቁም ሳጥኖችን ይዘንላችሁ መጥተናል። ባለ 3 ተከፋች ናቸው ሁለቱም። ሜትር ከ50 ሜትር ከ50 ስፋት አላቸው። እንግዲህ በጣም ጽድት አድርገን የውጪ እንዲመስል አድርገን የሰራ ነው። እንደምታዩት እንግዲህ በዚህ ደረጃ ጥንቅቅ ተደርገው ነው የተሰሩት ማለት ነው። እጀታቸውን በትሉ ማቴሪያልነታቸው ኤችዲኤፍነታቸው ደረጃ አላቸው። ኳሊቲያቸው በጨመረ ቁጥር ሻይን የሚያደርጉበት መንገድ ይጨምራል ማለት ነው። አብሮ ይሁን እዚህ ጋር በጣም ሻይን አደራረጉ ምናልባት ቪዲዮ ላይ ታይ ይችላል። በጣም ሻይን የሚያደርግ በደረጃ 1 በሐዋሳ ኤችዲኤፍ የተሰራ ቁም ሳጥን ነው ማለት ነው። እዚህ ጋር ስከፍቱት እንደምታዩት እንግዲህ ፓርቲሽኖች ታገኛላችሁ። እዚህ ጋር ከላይ ደግሞ የኮንፈርት ማስቀመጫ ነው እንደምታውቁት። በሩ ደግሞ በሃይድሮሊክ ማጠፊያ ነው የምንሰራው እኛ ብዙ ጊዜ እንደምናገራችሁ። እዚህ ጋር ደግሞ የመስቀያ ክፍል ነው ያደረግንለት። ያው ጀርባው ብዙ ጊዜ ይጠይቁናላችሁ ቤት ከገባ በኋላ ለማስገባት ስለሚያስቸግር ራሳችን ሄደን ገጣጥመን ስለሆነ የምናስረክበው ለደንበኞች በዛን ሰዓት ጀርባው ቤት ከገባ በኋላ ይሆናል ማለት ነው የምንገጥምላቸው እና ለዛ ነው ክፍት የሚሆነው ቀረጻ ላይ ብዙ ጊዜ። እቺ የመስቀያ ክፍል ናት። እዚህ ጋር እንደምታውቋት ብረት ይደረግላታል። ታች ላይ ደግሞ ሁለት መሳቢያዎች አድርገንለታል። በስላይደር የተሰራ ሁለት መሳቢያዎች አሉ። እዚህ እንግዲህ ትናንሽ ነገሮች ወይም እንዲታዩ የማትፈልጓቸውን ሚስጥራዊ ነገሮች ውስጥ ማስቀመጥ ትችላላችሁ ማለት ነው። መስቀያው ደግሞ ለጀለብያ ለሱፍ እንደዚሁም ለማይታጠፉ ልብሶች መስቀያ ይሆናቸዋል ማለት ነው። እዚህ ጋር በተመሳሳይ አለ። ይሄ እንግዲህ በጣም ሰፋፊ ክፍል ነው። በርካታ ልብሶችን ይይዝላችኋል። ኤችዲኤፍ ሞል ደግሞ ምን አድቫንቴጅ አለው የምትሉ ከሆነ ከዛኛው አንፃር ይሄ ለማጽዳትም በፋብሪካ ተቀብቶ ይመጣ ስለሆነ ከሚቀባው አንፃር ይሄኛው የተሻለ ነው። ለመስራት ደግሞ ለኛ ራሱ በፍጥነት እንሰራለን። ቀለም ምናምን ስለማይቀባ ብዙ ጊዜ እንግዲህ እቃ ያልደረሰልኝ ምናምን ስትሉ ብዙዎቻችሁ ዳመና ነው ምናምን እንላችኋለን። ቀለም በሚሆንበት ሰዓት ግዴታ የአየር ሁኔታውን በማከለ መልኩ ስለሆነ የምንሰራው ግዴታ ፀሐይ ስለሚፈልግ ይሄኛው ደግሞ ተቀብቶ ነው የሚመጣው። እኛ ጋር መገጣጠም ብቻ ነው። እነሱ ነገሮች ስለሚያስቀር እናንተ የምትወስዱበትን ጊዜ በዛው ልክ ያፋጥናል ማለት ነው እና እሱ ነገሩ ተመራጭ ነው። ከጥራትም አንፃር ደግሞ እኛ የምንመክረው ከሚቀባው ይልቅ ይሄኛው በጣም የተሻለ ነው ማለት ነው። ቁም ሳጥን ላይ ይሄን ብታረጉት እንመክራችኋለን እንደኛ። በተረፈ ቁም ሳጥኑ ከዚህ ቀደም እንደተሰሩት እንደ ብዙዎቹ አሰራራችን ምንም የቀየረው ነገር የለም። እንደዚህ ታጠፉ ልብሶችን ይይዝላችኋል ማለት ነው። ይሄ እንደምትወዱት ተስፋ እናደርጋለን። እነዚህ ኤችዲኤፎች ብዙ አይነት የከለር አማራጭ አላቸው። ልታሰሩን በውስጥ በምትጠይቁ ሰዓት ብዙ አይነት የከለር አማራጮችን አሳይተናቸው አስመርጠናችሁ በወደዳችሁት ነው የምንሰራላችሁ ማለት ነው። እና ዋተር ፕሩፍ ናቸው። ውሃን ይቋቋማሉ። ቆሻሻ ይዙ በተቻላችሁ ባጸዳችሁ ሰዓት ወደ ነበሩበት ቦታ ነው የሚመለሱትና ሶስት ነገር ተመራጭ ያደርጋቸዋል። ከውበትም አንፃር እንግዲህ በምታዩት መልኩ ልቅም ተደርገው ጽድት ያሉ ቁም ሳጥኖች ናቸው ማለት ነው። ከላይ ደግሞ እንደምታዩት ሻንጣዎች ምናምን ይዙላችኋል። በተለይ ለላጤዎች ትናንሽ ቤት ላላችሁ 3 ተከፋች መሆኑ ተመራጭ ነው ማለት ነው። እና ከዚህም በተጨማሪ እኛ ከባለ 2 ጀምሮ እስከ ባለ 6 በዋናነት እንሰራለን። ከዛ ውጭ ደግሞ በቤታችሁ ሳይዝ ልክ ተለክተው የሚሰሩ ብዙ ቁም ሳጥኖች አሉ። እነሱንም እናሳያችኋለን ወደፊት። እናንተም ባዛችሁ መልኩ ለቤታችሁና እንደላችሁበት እንዳማካኝ ቦታችሁ ብታዙ ጽድት አድርገን እንደዚህ የውጭ ስራ በሚመስል መልኩ በፕሮፌሽናል ባለሙያዎች ሰርተን ያላችሁበት ሀገር ድረስ እናደርሳለን ማለት ነው። የነዚህ ዋጋ እንግዲህ የዋጋ ፈርጭ ላይ ከፍተኛ ጭማሪ አለ። በተደጋጋሚ እየነገርናችሁ ነው። የነዚህ ቁም ሳጥኖች 3 ተከፋች በኮንፈርት ዋጋቸው 40 ሺህ ብር ነው አሁናዊ ዋጋቸው። ብዙ ከምታሰሩ ሰዓት ዲስካውንት አለን ብዙ ጊዜ የምነግራችኋለን እና በውስጥ አናግሩን። ሁሉም ነገር እናሳያችኋለን። ለዛሬ ያዝላችሁ ቪዲዮ ይሄን ይመስላል። በቀጣይ እንግዲህ የተለያዩ ስራዎች አሉ። እዚህ ጋር ባለ 6 ተከፋች በዩቪ ቦርድ የተሰራ ቁም ሳጥን አለ። ሰርፕራይዝ ነው። በቀጣይ ያሳያችኋለሁ እየከፋፈው አላለቀም ገና በስራ ላይ ነው ያለው። ስራ ቦታችን እንግዲህ በምታዩ መልኩ በስራ ተጨናንቋል። ይሄ እንግዲህ ምን ያክል ጥራት ዋጋ ሰጥተን እንደምንሰጥና ከስተመሮች ተመራጭ እንደሚያደርጉን ማሳያ ይመስለኛል። እናንተ እንግዲህ ስለምትወዱን ምርጫችሁ አድርጋችሁ ስለምታሰሩ እናመሰግናችኋለን። በቀጣይ ደግሞ በሌላ ቪዲዮ ብዙ አይነት የተለያዩ አዳዲስ ስራዎች ስለምናሳያችሁ ሰብስክራይብ ብታደርጉን እንደማበረታቻም ነው። ለእናንተው ደግሞ አዲስ ነገር ታዩበታላችሁ ማለት ነው። እና ሰብስክራይብ ላይክ አድርጉልን። እንወዳችኋለን።